ዛሬ የምንሰራው ሩዝ ነው። ምስሩን 50% አብስየዋለሁ። እዚህ ጋር ፓስታ ፓስቲኒ ያለ ሩዝ እና ሽንኩርት፣ ካሮት ተጠቅመን ቆንጆ የሚጣፍጥ ሩዝ እንሰራለን። ለልጆች ለምሳቃ የሚሆነው ልጆች በጣም የሚወዱትና የሚጣፍጥ የሩዝ አሰራር። ሁለት መካከለኛ ሽንኩርት እንጠቀማለን። ቲክቶክ ክሬቲቭ አዋርድ ላይ እንደተመረጥኩ ታውቃላችሁ። ኖሚኔት አድርጋችሁኛል። ድምጽ ግን እየሰጣችሁኝ አይደለም። 1025 ሰው ብቻ ነው የመረጠኝ። 166000 ፎሎወር እያለኝ ያ ሁሉ ኮሜንት ሰጪ የት እንደገባ አላውቅም። የቲክቶክ ባዮ ላይ ሊንኩን አስቀምጫለሁ። ስልክ ቁጥራችሁን ስታስገቡ ኮድ ይልካል። ኤስኤምኤስ መልእክት ይላክላችኋል። ቁጥር መልሳችሁ ስታስገቡ ቮት ስታረጉ ሰክሰስ ይላል። አራተኛ ደረጃ እየተመራው ነው። ሰፖርታችሁ እንዳይለየኝ ነው የምለው። 2018 ደግሞ ብዙ አይነት የምግብ አሰራር አሳያችኋለሁ። ሽንኩርትና ካሮቱን ካጠብነው በኋላ ደቀቅ አድርገን እንከትፋለን። ካሮቱን ደግሞ እንዲበስልልንና እንደዚህ እንፈቀፍቀዋለን። ምንሰራበት ብረት ድስት የሚበቃውን ያህል ዘይት መጀመሪያ ፓስታ ፓስቲኒውን ዘይቱ እጃችንን ሳናሳርፍ ጎልደን እስከሚሆን ድረስ እናበስለዋለን። ለዚህ ሲመጣ እኩል ቀይ እንዲሆን ማረር የለበትም። የሚያምር ጎልደን ነው መሆን ያለበት። እንደዚህ ጎልድ ሲሆን ሽንኩርቱን ትንሽ ጠበስ እናደርገዋለን። የሽንኩርቱ ሽታ ሲወጣ ካሮት ጠበስ ማለት አለበት። ካሮቱ በዘይት ሲጠበስ ትንሽ ሰበር ስፓይሲ ሩዝን የሚያጣፍጠው ኬሪ ፓውደር ነው። ትንሽ ኬሪ፣ ቆንጆ በርበሬ፣ ነጭ ሽንኩርቱ ከዘይቱ ጋር ተጠብሶ ሽታው መውጣት አለበት። ሰላም ሽታው እንዴት ደስ እንደሚል ሳችንን ቀነስ አድርገን የሰፈርነውን ኩባያ ሩዝ ኦሪጂናል ባስማቲ ሩዝ ስለሆነ መዘብዘፍ አያስፈልገው። ውስጡ ያለው ነሻ እንዲወጣ 3 ጊዜ በንጹህ ውሃ አጥበዋለሁ። ነጩ ውሃ ነሻው ነው። ሩዝ በደንብ ካልታጠበ ይቦካብል። ስለዚህ ደጋግመን በንጹህ ውሃ አጥበዋለሁ። ሩዝ ስታጥቡ እንደዚህ ማድረግ የለባችሁ። እንዲህ ስታረጉ ስለሚሰባበር በእጃችሁ እንደዚህ። ሽንኩርቱ ሽታው ሲወጣ ድፍን ምስር ሲጠበስ ያጠብነውን ሩዝ እንጨምራለን። ሩዝ ከጨመራችሁ በኋላ ቀስ እያላችሁ የቅመሙ ቴስት እንዲሆን ትንሽ በዘይቱ ጠበስ ማለት አለበት። ዶሮ ማጂ ያለኝ ቆንጆ ቴስት ስለሚሰጠው የዶሮ ማጂ ስላረኩኝ ጨውን ቀነስ አደርገዋለሁ። ማጂው ጨው ስላለው ሩዝ በለካንበት ኩባያ አንድ ኩባያ ሩዝ አንድ ከግማሽ ወይ 2 ኩባያ ነው የሚያስፈልገው። የ2 ኩባያ 5 አደርግለታለሁ። የሩዝ መጠን እንደዚህ ነው የሚሰራ። እዚህ 5 አዋልቀዋለን። አማስለን ሩዝ ለሰስ ያለ ሳት ስለሚወድ እሳታችንን ቀነስ አድርገን በ20 ደቂቃ ውስጥ ቆንጆ ሆኖ ይበስላል። ሩዛችን እስከሚደርስ ድረስ ሰሞኑን በጣም ኃይለኛ ጉንፋን አለ። እኔ ሮሬን እያመመኝ ነው። እስካሁን ድረስ አልለቀቀኝም። ወተትና በኩስታርድ የሚሰራ ቆንጆ መጠጥ አሳያችኋለሁ። የቆርቆሮ ኩስታርድ ነው ያለኝ። ትንሽ ውሃ 2 ማንኪያ የሚሆን ታርድ እያየን ውፍረቱን እንጨምርበታለን እና ማሟዋለን። ስቶቬስ ስለያዘ እዚህ ጋር ግማሽ ሊትር ወተት አለ። ፌጦ ስለሌለኝ ቺያሲድ እንደዚህ በውሃ ሳረገው ጄሊ ሆኗል። እንደምታዩት ፌጦን ብታረጉበት በጣም አሪፍ ነው። ፌጦ ለብዙ የጤና ጥቅም አለው። አንደኛ ለሆድ፣ ሁለተኛ በሽታ እንድንከላከል አንቲባዮቲክ ስለሆነ አሪፍ ነው። አንድ ላይ ማርጋችሁ በውሃ ብዘበዝፉትና ከ1-2 ሰዓት በኋላ እንደዚህ ጄሊ ሆኗል። ወተቱን ሊፈላ ሲል እዚህ ጋር የቀላቀልነው ከስታርድ እንጨምራለን። ብረት ድስቱን እንዳይዝብን እጃችንን ሳናሳርፍ እናማሰላለን። ፈልገውን ያህል ስኳር ስታርድ ነው ብለው አንዳንድ ሰው ከስተርድ ይላል። ስታርድ ነው የሚለው። ያው ስታርድም ከስተርድም አንድ ነው። ውፍረቱ በቂ ነው። ግማሽ ሊትር ወተት 2 ሾርባ ማንኪያ ስታርድ በቂ ነው። ስኳሩን እንቀምሳለን። ብስሚላ ሌላ 3 ሾርባ ማንኪያ ስኳር በቂ ነው። መብሰል አለበት። ሊወጣ ሲል ነው ቺያ ሲዱ የምንጨምረው። ሰሞኑን ይሄን እየጠጣው እያስታመምኩ ያለሁት አጥሚት ምናምን ከምትሉ እንደዚህ በደቂቃ ውስጥ የሚሰራው ከተለያዩ ፍሩቶች ስለሆነ ልጆች ጉንፋን ከያዛቸው ይሄንን አጠጧቸው። የሚጣፍጥ ፍሌቨር ስላለው በጣም ይወዱታል። ቺያ ሲዱን እንጨምራለን። ነው ቀዩ ፌጦ በጣም የበለጠ ተመራጭ ነበር። ለ1 ሰከንድ እናንተ ከትፈዋለን። እንደዚህ ከተንተከተከ በቂው ነው። በደንብ እንዲሻላችሁ አንጀታችሁ ራስ እንዲ ለጋ ቅቤ ያስፈልገዋል። ማሻአላ ብስሚላህ ድምፁ ራሱ ደስ ይላል። ኧረ ቦት እያረጋችሁ ያለ እናንተ ማን አለ? የጉሮራችሁ እዚህ ጋር የመድረቅ ስሜት የመከርከር ስሜት በደንብ አድርጎ ነው የሚያጠፋላችሁ። ይሄ ለልጆቻችሁም እንደዚህ አድርጉ ስጧቸው። እቺን ጠጥተን ሩዛችንን እንቀምሳለን። ኢንሻአላህ ቆንጆ ሆኖ የበሰለው ትልቅ መሳት እስቲ ኢንሻአላህ። የሚያቃጥል ነገር ግዴታ ነው ለጉንፋኑ። ቢስሚላህ በጣም ነው የሚጥመው። የዛሬው ሬሲፒ ይሄ ነው። ቦት እያረጋችሁኝ ባዮ ላይ ባስቀመጥኩት ሊንክ እየገባችሁ
ቤስት ቲክቶከር ሼፍ በሚለው 20 ቁጥር ላይ ድምጽ መስጠት ትችላላችሁ። ይሄን የሩዝ አሰራር እንደምትወዱት እርግጠኛ ነኝ። ይሄ ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። ይሄን ቪዲዮ ሼር እያደረጋችሁ ፌቨራይት ላይ ማስቀምጣችሁ በፈለጋችሁ ሰዓት የሩዝ ሬሲፒ መስራት ትችላላችሁ። በጣም ነው የምወዳችሁ።